የእውነተኛ መንፈሳዊነት ምስጢር እግዚአብሔርን ለመምሰል የሚጠጋጋ ትምህርት ሲሆን መመዘኛውም የእግዚአብሔር አፍዮተ ቃል በሆነው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ ኪዳንን መሰረት ባደረገ መልኩ አውዱን፣ ሰዋሰውን እና ታሪካዊ ዳራውን በማስተዋል የሚተረጎም መጽሐፍ ነው። እንደዚህ ሲሆን የጸሐፊውን ትክክለኛ መልእክት እናገኛለን። በተጨማሪም ፍጹምና የመጨረሻ ባለስልጣን ለሆነው ለእግዚአብሔር ቃል እንገዛለን። የእግዚአብሔር ቃል የመጨረሻ ባለስልጣን ነው ስንል የትኛውም አስተምሮ በእርሱ ይመዘናል ማለታችን ነው። የእውነት ውሃ ልክ ወይም ቱንቢ እርሱ ነውና። ቤተ ክርስቲያን ከምስረታዋ ጀምሮ በዘመናት ውስጥ አስተምሮዋን የሚንዱ እውነቷን የሚጋርዱ ባለስልጣን በሆነው ቃሉ ተመዝነው የቀለሉ አያሌ ስሁት ትምህርቶች ሲገዳደሯት ኑረዋል። ዛሬም የመጽሐፍ ቅዱስን እውነት በመሸቀጥና በማጣመም ቤተ ክርስቲያንን ሰማያዊ እይታዋን ምድራዊ፣ ዓይኗን ከመስቀሉ አንስታ ዓለም ላይ እንድታደርግ ዘርፈ ብዙ ስሁት ትምህርቶች እየታገሏት ይገኛሉ። ከእነዚህም አንዱ የብልጽግና ወንጌል አስተምህሮ ነው። የብልጽግና ስነ መለኮት እንደሚያስተምረው መጽሐፍ ቅዱስ ለአማኞች ብልጽግናን እንደሚሰጥ ቃል ገብቷል። ለዚያም ነው በዚህ በብልጽግና ወንጌል ርዕዮተ ዓለም ውስጥ ቁሳዊ ሀብት የእግዚአብሔር በረከት ምልክት ተደርጎ የሚወሰደው። የዚህ ዓለም ነገሮች የእግዚአብሔር በረከቶች ማሳያና በእግዚአብሔር ዘንድ ተቀባይነት የማግኘት ማረጋገጫ ማድረጉ በረከቱ የእግዚአብሔር በረከት ማሳያ ተደርገዋል። የዚህ ዓለም ነገሮች መኪና፣ ጥሩ ኑሮ፣ ጥሩ ቤት የብሌሲንግ ሃይሊ ፌቨርድ ነኝ አም ብሌስድ ሃይሊ ፌቨር የሚሉት ከዚህ የተነሳ ነው። የብልጽግና ወንጌል በመባል የሚጠራው ይህ ስሁት ትምህርት በአሁኑ ዘመን በከፍተኛ ሁኔታ እውነተኛውን የመስቀሉን ቃል እየተገዳደረ ያለ ትምህርት ነው። በእርግጥ ቃሉን አንዳንድ ጥቅስ ብቻ ወስደን ስንመለከት እውነትም የብልጽግና ወንጌልን አስተምሮ የሚደግፉ የመጽሐፍ ክፍሎችን ያገኘን ሊመስለን ይችላል። ሆኖም ግን የአዲስ ኪዳንን ጠቅላላ ሐሳብ ማለትም ከአዲስ ኪዳን መልእክትና መንፈስ ደቀ መዛሙርቱ ከኖሩበት ታሪክ፣ የባህልና የህብረተሰብ ሁኔታ በአጠቃላይ የኑሯቸውና የአገልግሎታቸው አውድ አጠቃለን በስፋት ስንመረምር ግን የአዲስ ኪዳን ጸሐፊዎችና አስተማሪዎች ሊሉትና ሊያስተምሩት ከፈለጉት በተቃራኒው የሚያስተምር ትምህርት እንደሆነ እንገነዘባለን። ይህ ቪዲዮም የብልጽግና ወንጌልን ሙሉ ክፍሎችን የመገምገም ግብ ባይኖረውም ይልቁንም የብልጽግና ወንጌል አስተምሮ አካል የሆነውን አንዱን ክፍል ማለትም በቁሳዊ ነገር መበልጸግ ላይ መሰረት ያደርጋል። ቪዲዮው ወንጌል ያበለጽጋል፣ ነገር ግን የብልጽግና ወንጌል አስተማሪ አይደለንም የሚሉትን አስብቶ አራጅ አስተምሮዎቻቸውን ለመገንባት እንደ መርህ የሚጠቅሷቸውን የመጽሐፍ ክፍሎች ይሞግታል። ቪዲዮው በግልጥ የብልጽግና ወንጌል አስተማሪዎችን መሞገት ብቻ ሳይሆን ቤተ ክርስቲያን አስተምሮን በቀጥታም ይሁን በተዘዋዋሪ ፑልፒት የሰጠችው በመሆኑ የቤተ ክርስቲያን መሪዎች፣ ፓስተሮች፣ ቄሶች፣ ወንጌል ሰባኪዎች፣ አስተማሪዎች በአጠቃላይ ቅዱሳን ራሳቸውን እንዲመለከቱበትና እንዲፈትሹበት ጭምር ዓላማውን አድርጓል። አንዳንድ ሰው ስለ ፕሮስፔሪቲ፣ ስለ ብልጽግና፣ ስለ ገንዘብ መለቀቅ፣ ስለ ኢኮኖሚ፣ ስለ መፈታት፣ ተዘልሎ ስለ መቀመጥ ስንናገር እንደው ምን ነው እዚህ ነገር ላይ አተኮራችሁ ይላሉ። because this is biblical ይሄ መጽሐፍ ቅዱሳዊ ስለሆነ ዘፍጥረት ምዕራፍ 13 ቁጥር 2 ላይ የእግዚአብሔር ቃል ሲናገር አብርሃምም በከብት በብርና በወርቅ እጅግ በለጠገ ይላል። በለጠገ ብቻ ሳይሆን እጅግ በለጠገ። ለኛ የሚያስፈልገን መበልጠግ ብቻ ሳይሆን እጅግ መበልጠግ ነው። እግዚአብሔር ለኛ ያየው ባለጠግነት እንጂ ድህነት አይደለም። ክርስቶስ እኛን ባለጠጋ ለማድረግ ለራሱ ድሃ ሆኗል። ብልጽግና ወንጌል ምንድነው? መጀመሪያ እስቲ ለተመልካቾቻችን ግልጽ እንዲሆን የብልጽግና ወንጌል አለ ምንድነው? የብልጽግና ወንጌል ሲባል ነው የምሰማው። የብልጽግና ወንጌል የሚባል እንግዲህ እኔ አላውቅም፣ ግን ወንጌል ግን እንደሚያበለጽግ አምናለሁ። አንተ የብልጽግና ወንጌል ሰባኪ ነው ወይ? እኔ የብልጽግና ወንጌል ሰባኪ አይደለሁኝ። የብልጽግና ወንጌል የሚባል ልክ ስያሜ የተሰጠ ስያሜ ይመስለኛል። በትክክልም ባላውቀው
ወንጌል እንደሚያበለጽግ ከሚያምኑት ወገን ነኝ እንጂ የብልጽግና ወንጌል ሰባኪ አይደለሁም። አሁን አንተ ራስህ እናንተ በፋይናንስ በሚቆጠር ገንዘብ ማለት ነው አሁን የተትረፈረፈ ብር አለ? ከሱ አልጀምርም፣ ከማንነቴ ነው መጀመር። ስለ ድህነት ብታስተምሪኝ አሁን እኔ በጣም አሰልጥንሻለሁ አንቺን ስለ ድህነት። እኔ ማንም መጥቶ እኔን አያስተምረኝም ድህነት ምን ድህነት 1 ድህነት 2 ድህነት 3 ቢለኝ እነዚህን ሁሉም ኢትዮጵያዊ ያውቃቸዋል። የማናውቀውን ነው መማር ያለብን አይደለም። ስለዚህ ብልጥግና ነው የማናውቀው። አሁን ራሱ በአገር ደረጃ እኮ የአገር ራሱ የፖለቲካዎች ራያቸው ራሱ እኮ መበልጠግ ነው። እንደውም አሁን እኮ አንድ ሆኖ እኮ የብልጥግና ፓርቲ ተባለ። አልሰማሽም? በቃ ታዲያ እኛ ባለጸጋ ያልሆን እኔን ጨምሮ ማለት ነው በቤተ ክርስቲያን ውስጥ ያሉን ድሆች ለምንድን ነው የሆነው እንደዚህ? በአንተ እምነት ምን ሆነን ነው? አንደኛ የሆንከውን ባለማመን ነው። የሆንከውን በክርስቶስ ኢየሱስ ቅድም ያልኩትን መጀመሪያ እሱን ከማመን ይጀምራል። በእምነት ባለጠጎች እንዲሆኑ ብሏል። ማመን ይኖርብናል። ልናምን ክርስቶስ ኢየሱስ ለከፈለልን ክፍያ እምነት የሚባለው ሪስፖንድ የሚሰጠው እምነት ነው። በእምነት መጀመሪያ በእምነት መቀበል አለብህ። ክርስቶስ ኢየሱስ ስለ እኔ ድሃ ሆኗል፣ እኔ በእርሱ ድህነት ባለጠጋ እሆን ዘንድ። ስለ ብልጽግና የሚያስተምሩት ከሜታፊዚካል ኑፋቂዎች የብልጽግና አስተምሮ ጋር አንድ አይነት ነው። ኮፕላን የሚያስተምሩት እነ ሄገን የሚያስተምሩት እኛም ሀገር ያሉ ስለ ብልጽግና የሚሰብኩ ሰዎች በአጠቃላይ ሞቲቬሽናል ስፒከር ናቸው። ሞቲቬት የሚያደርግ ንግግርን ይናገራሉ። በመርህ የተሞላ ነው ስብከታቸው፣ በነጥቦች የተሞላ ነው፣ በፎርሙላ የተሞላ ነው። ስለዚህ ተመሳሳይነቱ ከመጽሐፍ ቅዱስ ጋር ሳይሆን ከሜታፊዚካል ቢዮንድ ፊዚካል ይሄ በተለያየ አይነት መንገድ ብልጽግናን ማግኘት ማሳካት ይቻላል ብለው እንደሚያስተምሩ አይነት ሰዎች ነው እነዚህ ሰዎች የሚያስተምሩት። ምኞትህን ሁሉ እግዚአብሔር ሊሰጥህ ይችላል፣ የምትፈልገውን ነገር ሁሉ ሊሰጥህ ይችላል፣ ፈቃዱ ነው ብለው ደምድመዋል ያሁኖቹ ማለት። ምንም ይሁን ለግዠሬስ መኪና ብትነዳ በጣም ለግዠሬስ በጣም ኤክስፔንሲቭ የሆነ መኪና ብትነዳ እግዚአብሔር ፈቃዱ ነው። በቃ የንጉስ ልጆች ስለሆነ ለንጉስ ልጆች መኖር አለብን የሚለው ክሌም ከዛ የመጣ ነው ማለት ነው። የኔታ ግን እንደሚያስተምሩት እግዚአብሔር አማኞችን ከድህነት ነፃ ማውጣት ብቻ ሳይሆን የተሻለ እንዲበሉ፣ እንዲለብሱ፣ መኪና እንዲኖራቸው የሁሉ ነገሮች የተሻለው ቤስት የሆነው ነገር እንዲኖራቸው ይፈልጋል ብለው ይናገራሉ ማለት ነው። ስለዚህ አማኞች እንደ ንጉሳዊ ቤተሰብነታቸው በክርስቶስ ያላቸው ከፍ ያለ ስፍራ በሚመጥን መልኩ መኖር አለባቸው ብለው ያስተምራሉ ማለት ነው። ስለዚህ ይሄ ደግሞ የሚመጥነው ንጉሳዊ ቤተሰብ መሆናችንን የሚያረጋግጥና ይህንን ቦታችንን ይህን ፖዚሽናችንን ሊመጥልልን የሚችለው እንግዲህ እነሱ እንደሚሉት ለግዠሪየስ መኪና መንዳት፣ በጣም ኤክስፔንሲቭ የሆኑ ነገሮችን ማግኘት፣ በትልልቅ ቤቶች መኖር ነው እንግዲህ መጨረሻው ማለት። ስለዚህ ይሄ አስተምሮ መሰረታዊ ፍላጎትንና ምኞትን አጉል ምኞትን ያላገናዘበ ሁለቱን ያለየ ምኞትንና መሰረታዊ ፍላጎትን አንድ ያደረጋል። መቼም ለግዠሪየስ መኪና ፍላጎቴ ነው ብዬ አላምንም። ጀት ፕራይቬት ጀት ፍላጎቴ ነው ብዬ አላምንም። ትልልቅ ቤቶች ፍላጎቴ ነው ብዬ አላምንም፣ አጉል ምኞት ካልሆነ በስተቀር ማለት ነው። ስለዚህ በጣም ይሄ ኪንግ የንጉስ ልጅ መሆንን ከምድራዊ ፕሮስፔሪቲ ጋር አያይዘው መረዳታቸው በጣም ያሳዝናል። ይህንን ትምህርት ምን አይነት ጥቅሶች ላይ ተመስርተው ነው የሰሩት የሚለውን ነገር እንዴ ማለት ነው ከብሉይ ኪዳን ይጀምራሉ። በነገራችን ላይ ብሉይ ኪዳን አይሰበክም ይላሉ፣ ግን የሚፈልጉትን ነገር ለማውጣት ደግሞ ያው ደፋሮች ናቸው። ዘዳግም ምዕራፍ 28ን በጣም የሚወዱት የመጽሐፍ ክፍል ዘዳግም ምዕራፍ 28 ከ16 እስከ 19 ድህነት ፖቨርቲ ከርስ ነው ርግማን ነው ይሉናል። አሁን ትምህርቱን እንዴት እያደራጁት እንደመጡ ለማሳየት ነው። በነገራችን ላይ ህጉ ነው የተሰጣቸው እስራኤላውያን አይሁዶች እንኳን ፌዝ ሙቭመንት ወርድ ኦፍ ፌዝ በሚረዱበት መንገድ አይደለም የሚረዱት ህጉ ራሳቸው ኦሪጂናሊ ህጉ የተሰጣቸው ሰዎች እንኳን እንደ ወርድ ኦፍ ፌዝ አስተማሪዎች አይደለም የሚረዱት። ከርስ ነው እርግማን ነው። እሺ ለምሳሌ የዛን ባግራውንድ ምና እግዚአብሔር ያላቸው ያለው ምንድነው? ስለ በረከት ያወራቸዋል፣ ስለ እርግማን ያወራቸዋል። ስለዚህ የእግዚአብሔር ህዝብ የተሰጠውን ህግ እየጠበቀ በከነዓን እንዲኖር ነው እግዚአብሔር የሚፈልገው። ስለዚህ በከነዓን ሲኖሩ ደግሞ ቅዱስ የካህናት መንግስት ነው እግዚአብሔር የፈለገው፣ ቅዱስ ህዝብ ነው የፈለገው። አሁንም ሳንቲፊኬሽን ሆሊነስ ነው እግዚአብሔር ጋር ያለው ፕራዮሪቲ እንጂ ወተትና ማር አይደለም። አሁን ወተትና ማር ላይ ያተኮሩ
ወተትና ማር ሳያዩ በምድረ በዳ ቀርተዋል። ወተትና ማር ላይ ሳይሆን ምድሪቱ ላይ ሳይሆን በምድሪቱ እንዴት ሆነው መኖር እንዳለባቸው እግዚአብሔር ባቀደው እግዚአብሔር ፕላን ዲዛይን ባደረገው ነገር ላይ ያተኮሩ ሰዎች ግን ከእግዚአብሔር ጋር ብዙ መጓዝ ችለዋል። ስለዚህ ሕጉን የሚረዱበት መንገድ እንዴት ነበር አይሁዶች ብሎ ያንንም ማገናዘብ ተገቢ ነው። ከዛ ከሕጉ እርግማን ይነሱና ገላትያ ምዕራፍ 3 ከ13 እስከ 14 ይመጡና በሪደምሽን በክርስቶስ ኢየሱስ ቤዛነት በኩል ሕጉ ሪቨርስ ሆኗል፣ ከሕጉ እርግማን ነፃ ሆነናል ይላል። ከዛ ከዚህ ጋር አያይዘው ዘፍጥረት ምዕራፍ 13 ቁጥር 2ን ያነሳል። የአብርሃም ዘር የአብርሃም የተስፋ ቃል ወራሽ ነው። ጃፓን ዓለም ገላትያ ብሏል። ገላትያ 3:29 ብለዋል። አንተ የአብርሃም ዘር ከሆነ የአብርሃም የተስፋ ቃል ደግሞ ወራሽ ነው። ስለዚህ አብርሃም በዘመኑ ፖቨርቲ አጥወልውሎት ሞተ ይላል። እንበለጽጋለን እንትረፈረፋለን ባዮቹ የብልጽግና ወንጌል ሰባኪያን አጣመው ለራሳቸው ሐሳብ ከሚተረጉሟቸው የመጽሐፍ ክፍሎች አንዱ የሆነው የኦሪት ዘዳግም ምዕራፍ 28 ክፍል ነው። በዚህ ክፍል የአብርሃም በረከቶች አሉ። እኛ ደግሞ የእርሱ ልጆች በመሆናችን የአብርሃም በረከቶች ያገኙናል። ስለዚህ በውጭ ብሩክ በውስጥ ብሩክ ራስ እንጂ ጅራት አንሆንም፣ በሽታ መቅሰፍት ወደኛ አይገባም በማለት በማስረጃነት ይህን ክፍል ይጠቅሱታል። በዚህ በዘዳግም 28 ላይ ካሉ ምድራዊ በረከቶች መካከል በዋናነት የብልጽግና አስተማሪዎች ስለ ብልጽግና በማንሳት ድህነተኛ ሰፈር አይደርስም፣ ሊኖር አይገባውም በማለት ይሞግታሉ። ሆኖም ግን ይህንን ክፍል ከ3 የመጽሐፍ ቅዱስ ማስረጃ አንጻር ስንመለከተው አስተሳሰባቸው ትክክል እንዳልሆነ እንረዳለን። የመጀመሪያው ሙግት ይሄ መጽሐፍ የሕግ መጽሐፍ በመሆኑ የሕጉ ኪዳን የሚሰራው ለእስራኤላውያን ብቻ መሆኑ ነው። ለዚያም ነው ጳውሎስ በሮሜ መልእክት ምዕራፍ 9 ቁጥር 4 ላይ የሕግ መሰጠት ለእነርሱ ነው የሚለን። ስለሆነም ይህን የሕግ ኪዳን እግዚአብሔር የገባው ከእስራኤል ጋር በመሆኑ ክፍሉ ለኛ ፈጽሞ ሊጠቀስ አይችልም። ስለዚህ በዚህ ክፍል ያሉት በረከቶችም ሆኑ መርገሞች እኛን አሕዛብን አይመለከቱም። ሕጉን ሲጠብቁ ሲባረኩ የነበሩት እስራኤላውያን ነበሩ። ደግሞ ሕጉንም ባለመጠበቃቸው በእርግማኑ የኖሩት ያው እነርሱ ብቻ ናቸው። በዚህ ምክንያት ይህን ክፍል እንባረካለን፣ እንበለጽጋለን ለሚለው አስተሳሰብ ማስረጃ አድርጎ ማቅረቡ በፍጹም ትክክል አይደለም። የብልጽግና ወንጌል ወይም የስግብግብነት ወንጌል አሳቾች ከሚጠቅሷቸው ጥቅሶች መካከል አንዱ ገላትያ ምዕራፍ 3 ቁጥር 13 እና 14 ነው። ጥቅሱ የሚለው ይህንን ነው። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ይላል። ሁለት ነገሮችን ልበል። አንደኛ ሲጀመርም የብልጽግና ወንጌል ብልጽግናም ወንጌልም አይደለም፣ ሁለቱንም አይደለም። ወንጌል አንድ ብቻ ነው፣ ያም የክርስቶስ ወንጌል ነው። ወንጌል ምንትስ ወይም የምንትስ የሚባል ቅጥያ ከተጨመረበት ልዩ ወንጌል ነው። ስለ ልዩ ወንጌል ጳውሎስ ለቆሮንቶስ ሰዎች በሁለተኛ ቆሮንቶስ ምዕራፍ 11 እና ለራሳቸው ለነዚህ ለገላትያ ሰዎች ይህን ለጻፈላቸው በገላትያ ምዕራፍ 1 አስተምሯል። ወንጌል ስለ ክርስቶስ ነው፣ ስለ ብልጽግና አይደለም። ስለ ሰማያዊውና ስለ መንፈሳዊው ነው፣ ስለ ምድራዊውና ስለ ስጋዊው አይደለም። የብልጽግና ወንጌል የስግብግብነት የስተት ትምህርት። የብልጽግና ሰባኪዎች የማይረኩ የማይጠረቁ በገንዘብ መውደድ ሰንሰለት የታሰሩ ሰዎች ናቸው። ገንዘብን መውደድ ደግሞ የክፋት ሁሉ ስር ነው ተብሎ ተጽፏል በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ። ሁለተኛው ነጥብ፣ እነዚህ የስግብግብነት አስተማሪዎች ጥቅስን ቦጭቀው ከስፍራው ፈንቅለው አጣመው የማይለውን እንዲል ያስገድዱታል። ይህ ባህሪያቸው ነው። ገላትያ በጠቅላላው በተለይም ገላትያ ምዕራፍ 3
ስለ ምድራዊ ባለጠግነት አይናገርም። ገላትያ ምዕራፍ 3 ስለ ክርስቶስ መስቀልና ስለ መንፈሳዊ በረከት ነው የሚናገረው። ገና ገላትያ 3 ሲጀምር ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ ነው የሚጀምረው። ገና ሲጀምር ይህ ስለተሰቀለው ኢየሱስ ክርስቶስ ነው የሚናገረው፣ ስለ ሕግ እርግማንና ከዚያ እርግማን አርነት ስለመውጣት ነው የሚናገረው። የሚጠቅሱት ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ነው የሚለው። ስለ መስቀል ነው የሚናገረው። በእንጨት ላይ ስለሚሰቀለው የእርግማን ወሳጅ ነው የሚናገረው። ቁጥር 14 የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ብሎ ሲል ወደ አሕዛብ ስለሚደርሰው የአብርሃም በረከት ነው የሚናገረው። ምንድነው ያ በረከት? ምንድነው የአብርሃም በረከት? እዚሁ ተጽፏል። የመንፈስን ተስፋ በእምነት እንድንቀበል ነው የሚለው። የምድር በረከት፣ የሥጋ በረከት፣ የገንዘብ በረከት፣ የቁሳቁስ በረከት፣ የቅራቅንቦ በረከት አይደለም። ስለ እነዚህ አያወራም። የመንፈስን ተስፋ በእምነት እንድንቀበል ሲል የመንፈስን ተስፋ ነው ያለ። ስለ መንፈሳዊ በረከት ነው የሚናገረው። በሮሜ መልእክት የምናገኘው አብርሃም የእምነት ሰውነቱን የእምነት አቋሙና በእምነት መጽደቁ ነው በዚያ የተጻፈው ሮሜ ውስጥ። የዕብራውያን ጸሐፊም ያዕቆብም ይህንኑ የእምነት ሰውነቱን ደግመውታል። ወደ ገላትያ ቤተ ክርስቲያናት በእምነትና በጸጋ ሳይሆን በሕግ ስለ መዳን የሚያስተምሩ ልዩ ወንጌል ሰባኪዎች አስቀድመውን ገብተዋል። ይህንን እያሳሰበ ነው ጳውሎስ እየጻፈ ያለው። ይህ ጥቅስ በክርስቶስ በእንጨት መሰቀል ከሕግ እርግማን ስለመዋጀት ነው የሚናገረው፣ ስለ ምድራዊ አዱኛ ሳይሆን። የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ የተባለው ብርና ወርቅ አይደለም። ቢሆን ኖሮ የነ ጴጥሮስና የነ ጳውሎስ ስብከትና ትምህርት ብርና ወርቅ በሆነ ነበር። ግን ብርና ወርቅ አልሰበኩም፣ ብርና ወርቅም አልነበራቸውም። በግልጽ ተናግረዋል። ይህንን ጳውሎስም ጴጥሮስም በክርስቶስ ወደ አሕዛብ የደረሰው በረከት የምድር ነገዶች ሁሉ በአንተ ይባረካሉ ተብሎ አስቀድሞ ለአብርሃም የተባለለት ተስፋ ነው። የምድር ነገዶች በአብርሃም የተባረኩት ከአብርሃም ዘር በመጣው በመሲሁ በክርስቶስ በኩል የዘላለምን ሕይወት እና የእግዚአብሔርን ልጅነት ስልጣን በመቀዳጀት ነው፣ በእምነት። ከዚህ የሚቀራረብ ከዚህ የሚተያይ በረከት የለም፣ ኖሮም አያውቅም፣ ወደፊትም አይኖርም። የብልጽግና ወይም የስግብግብነት ስህተት አስተማሪዎች ከስግብግብነታቸው ጋር ባያጣምሟቸው ባያገምዷቸው የምላቸው ጥቂት ጥቅሶች አሉ። አንዱ ይህ ነው፣ ገላትያ ምዕራፍ 3 ቁጥር 13 እና 14። ሁለተኛው ምክንያት ይሄ የሕጉ ኪዳን ለእስራኤል ሲሰራ የነበረው አሁን ባለንበት በአዲሱ ኪዳን ለእነርሱም ቢሆን የተሻለ መሆኑ ነው። ለእስራኤላውያን እንኳን የማይሰራ ነው። ምክንያቱም ኪዳኑ ተሽሯል። በዕብራውያን መልእክት ምዕራፍ 8 ከቁጥር 6 ጀምረን እስከ ቁጥር 13 ስናነብ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛ ስፍራ ባልተፈለገ ነበር እያለ እየተናገረ ይቀጥላል። በዚህ ክፍል የቀደመው ኪዳን እንደተሻረ እግዚአብሔር አዲስ ኪዳንም እንደሚገባ ይናገራል። በመሆኑ የቀደመው ኪዳኑ ሲፈርስ በውስጡ ያለው የትኛውም ነገር አብሮ ፈርሷል ማለት ነው። ስለዚህ ሕጉን በመጠበቅ መባረክም ሆነ ባለመጠበቅ መረገም አክትሟል። ይህ እንግዲህ ለእስራኤል እንኳን ያለቀለት ኪዳን አሁን ለእኛ ይሰራል ብሎ ማሰብ ፍጹም አላዋቂነት ነው። ሶስተኛው ሙግት በረከት በአዲሱ ኪዳን ቁሳዊ ነገሮች ሳይሆኑ
በረከቱ መንፈሳዊ መሆኑን ይሄን ጳውሎስ በግልጽ በኤፌሶን መልእክት ምዕራፍ 1 ቁጥር 3 ላይ አስቀምጦልናል። በረከቱ መንፈሳዊ በረከት እንደሆነ ነግሮናል። የብሉይ ኪዳን በረከት ቁሳዊና አካላዊ ነገሮች ናቸው። ለምሳሌ አለመራብ፣ መጥገብ፣ አለመታመም፣ ጤነኛ መሆን፣ አለመጨንገፍ፣ መብዛት፣ አለመሰደድ፣ ተዘልሎ መኖር ወዘተ ናቸው። አዲስ ኪዳን ላይ ግን እነዚህ በረከቶች አይደሉም። በአዲስ ኪዳን ያለው በረከት የዘላለም ሕይወትና በውስጥ ያሉ ማለትም ጽድቅ፣ ቅድስና፣ ልጅነት ደግሞ በጌታ በኢየሱስ ክርስቶስ ዳግመኛ መምጣት የምናገኘው ሰማያዊ ክብር ወዘተ እንጂ አስቀድሜ የዘረዘርኳቸው ቁሳዊ ነገሮች አይደሉም። ስለዚህ እነዚህ ነገሮች ባይኖሩንም ተባርከናል። እንደ ብሉይ ኪዳን ዘመን ቁሳዊ በረከቶች ባይኖሩንም አልተባረኩም ወይም ተረግመዋል ልንባል አንችልም። ለምሳሌ በብሉይ ኪዳን መሰደድ እርግማን ነው። ስለዚህ እስራኤላውያን ሲሰደዱ የሕጉ እርግማን እንደደረሰባቸው ያምኑ ነበር። በአዲስ ኪዳን ግን ቤተክርስቲያን ስትሰደድ እርግማን ውስጥ እንደሆነች ፈጽሞ አታምንም። ለዚያም ነው ጳውሎስ በታላቅ ስደት ላይ ቤተክርስቲያን በነበረች ሰዓት የባረከን ይባረክ የሚለው። ስለዚህ ከዚህ አንጻር ከነዚህ ሶስት ሙግቶች አንጻር ዘዳግም 28ን በመጥቀስ ለኛ አሁን በክርስቶስ ኢየሱስ ላመን ነው በአዲስ ኪዳን ለተገኘ ነው እንደሚሰራ አድርጎ መተርጎም መጥቀስ አግባብ የለውም ማለት ነው። የብልጽግና ወንጌል አስተማሪዎች ከሚጠቅሷቸው የመጽሐፍ ቅዱስ ክፍሎች አንዱ በመዝሙር መጽሐፍ ምዕራፍ 37 ቁጥር 25 ላይ የሚገኘው ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም የሚል ነው። ይህን ክፍል በመጥቀስ ጻድቅ በክርስቶስ ኢየሱስ ያመኑ ክርስቲያኖች እንደማይራቡ እንደማይቸገሩ ማስረጃ አድርገው ሲጠቀሙት እናያለን። ጻድቅ ተርቦ ዘሩ እህል ሲለምን ጻድቅ ነህ በክርስቶስ አንተ መራባችንም አይቴሉ መራባችንም። ነገር ግን ክፍሉን በደንብ አስተውለን ስናየው የመጽሐፉ ሐሳብ ከኪዳን አንጻር ስንመለከተው ይሄን እነሱ የሚሉትን ሐሳብ እንደማይል በመጽሐፍ አስረግጠን ማየት እንችላለን። መዝሙር 37 ቁጥር 25 ላይ ያለውን ሐሳብ ዳዊት ለምንድን ነው የተናገረው? በዚህ ምዕራፍ ውስጥ ዳዊት ሊያስተላልፍ የፈለገው መሰረታዊ ሐሳብ በኃጢአተኞች መቅናት እንደማይገባ ይልቁንም ደግሞ እግዚአብሔርን በማክበር መኖር እንደሚገባ ለማስተማር የጻድቅን ሕይወትና የክፎችን ወይም የኃጢአተኞችን ሕይወት እያነጻጸረ በምዕራፍ ውስጥ ሲያሳየን እንመለከታለን። ጻድቅ እግዚአብሔርን ተስፋ እንደሚያደርግ፣ በእግዚአብሔር እንደሚታመን፣ ጻድቅ እንደማይቸገር፣ በክፉ ቀን እንደማይራብ ይነግረናል። በተቃራኒው ደግሞ ክፎች ወይም ኃጢአተኞች እንደሚራቡ፣ እንደሚቸገሩ፣ እንደ ቅጠል እንደሚረግፉ አነጻጽሮ በክፍሉ ላይ ያስቀምጦልናል። ጻድቅ እንደማይራብ እንደማይቸገር ማስረጃ አድርጎ ራሱን ሲያቀርብም እናያለን። ለዚያም ነው ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም ብሎ ራሱን በማስረጃነት የሚያቀርበው። የክፍሉ ጠቅላላ ሐሳብ ይህ ነው። ይህን ክፍል በመጥቀስ ነው የብልጽግና ወንጌል አስተማሪዎች ጻድቅ እንደማይራብ እንደማይቸገር ይልቁንም ደግሞ እንደሚበለጽግ ራስ እንደሚሆን ማስረጃ አድርገው የሚያቀርቡት። ነገር ግን ከሁለት ሙግቶች በመነሳት ክፍሉ ከመጽሐፍ አንጻር ይሄን እንደማይል አሳያለሁ። የመጀመሪያው ዳዊት ጻድቅ እያለ ያለው ማንን ነው? ዳዊት ጻድቅ እያለ ያለው በሕጉ ኪዳን ስለሚኖር ስለ አንድ አይሁዳዊ ነው እንጂ በክርስቶስ ኢየሱስ ስላመነ በክርስቶስ ኢየሱስ አምኖ ስለጸደቀ ስለ አንድ ክርስቲያን አይደለም። ስለዚህ ኪዳኑ ፈጽሞ እኛን የሚመለከተን አይደለም ማለት ነው። እንደሚታወቀው ይሄ ኪዳን ደግሞ
በዕብራውያን መልእክት ምዕራፍ 8 ቁጥር 7 ጀምረን እስከ 13 ድረስ ስናነብ ኪዳኑ እንደተሻረ በግልጽ ይነግረናል። ስለዚህ ይሄ ኪዳን አሁን እንኳን ኪዳኑ ለተሰጣቸው ለዚያ ለአይሁዳውያኖች እንደማይሰራ ማስተዋል እንችላለን። ስለዚህ ጻድቅ እያለ እየጠራ ያለው በክርስቶስ ኢየሱስ ስላመነ ክርስቲያን ሳይሆን በሕጉ ኪዳን ስለሚኖር ስለ አንድ አይሁዳዊ ነው ማለት ነው። ከዚህ የተነሳ ክፍሉ ለኛ መጠቀም እንደማንችል አስረግጠን መረዳት እንችላለን። ሁለተኛ ጻድቅ አይራብም የምንል ከሆነ እንደ ብልጽግና ወንጌል አስተማሪዎች ጻድቅ እንደማይራብ የምናስብ ከሆነ ወደ አዲስ ኪዳን ምልክቶች ስንመጣ የመጀመሪያዎቹ ክርስቲያኖች በረሃብ ሲቸገሩ ነው እንዲያውም የምናየው። ለምሳሌ በማስረጃነት ብንጠቅስ ጳውሎስ በሁለተኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 27 ላይ ወንጌልን ስለመስበክ ስለደረሰበት መከራ ሲዘረዝር በዚያ ውስጥ አንዱ የጠቀሰው ነገር ረሃብ እንደሆነ እናገኛለን። ክፍሉ እንደዚህ ይላል፣ በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርሁ ይላል። ስለዚህ ጳውሎስ ተርቦ ነበር ማለት ነው። ጻድቅ ስላልሆነ ነው አይደለም። ይሄው ጳውሎስ በፊልጵስዩስ መልእክት ምዕራፍ 4 ቁጥር 12 ላይ ምን አለ? መዋረድን አውቃለሁ፣ መብዛትንም አውቃለሁ፣ በእያንዳንዱ ነገር በነገርም ሁሉ መጥገብንና መራብንም መብዛትንና መጉደልን ተምሬአለሁ ይላል። ስለዚህ እንዲያውም በክርስቶስ ኢየሱስ ያመኑ ክርስቲያኖች ሲቸገሩ ሲራቡ ነው የምናየው እንጂ የብልጽግና ወንጌል አስተማሪዎች እንደሚሉት ጻድቅ አይራብም የሚለው አስተሳሰብ ልክ አይደለም ማለት ነው። ስለዚህ ከነዚህ ሁለት መሰረታዊ ሙግቶች የተነሳ ይህን ክፍል በመጥቀስ ጻድቅ አይራብም የሚለው አስተሳሰብ ልክ እንዳልሆነ መረዳት እንችላለን። መጽሐፍ ቅዱስ ግን አንድ ነገር ይናገራል። በምድር ስትኖሩ 100 እጥፍ፣ ወደ ሰማይ ስትሄዱ የዘላለም ሕይወት ይላል። 100 እጥፍ ማግኘት አለብን። በዘፍጥረት ምዕራፍ 26 ላይ የተጻፈው የእግዚአብሔር ቃል እውነት ነው። ይስሐቅ በዛች ምድር ዘርን ዘራ፣ 100 እጥፍ አገኘ ይላል። ትክክለኛው በረከት ይሄ ነው። 100 እጥፍ ማግኘት አለብን። ሌላው የብልጽግና ወንጌል አስተማሪዎች አስተምሯቸውን ለመደገፍ የሚጠቅሱት የመጽሐፍ ክፍል በማርቆስ ወንጌል ምዕራፍ 10 ቁጥር 29 እና 30 ላይ ያለው ሐሳብ ነው። በዚህ ክፍል ላይ ያለን አንድ ቃል በማንሳት እንደ መርህ ሲጠቀሙበት እናያለን። 100 እጥፍ ክርስቲያን እንደሚባረክ ሲያስተምሩ እንሰማለን። በመሰረቱ ክፍሉን እንደዚሁ ጌታ ኢየሱስ አልተናገረውም። ይህን ክፍል ጌታ ኢየሱስ የተናገረበት መሰረታዊ ምክንያት አንድ ባለጠጋ የዘላለምን ሕይወት እንዳገኝ ምን ላድርግ የሚል ጥያቄ ከጠየቀው በኋላ ያለውን ሁሉ ሽጦ መስቀሉን ተሸክመው እንዲከተለው ባዘዘው ጊዜ እጅግ ጨንቆት አዝኖ እንደተመለሰ፣ ይህንም ተከትሎ ጌታ ኢየሱስ ባለጠጎች ወደ መንግሥተ ሰማያት መግባት ምን ያክል ጭንቅ እንደሆነ ሲናገር ጴጥሮስ ለጠየቀው ጥያቄ ምላሽ ነበር። ጴጥሮስ ምን ነበር ያለው? እኛ ሁሉን ትተን ተከተልንህ፣ ምንድነው ዋጋችን የሚል ጥያቄ ነው የጠየቀው። ጌታ ኢየሱስም ለዚህ ምላሽ እንዲሆን የብልጽግና ወንጌል አስተማሪዎች አሁን የሚጠቅሱትን ይህን ክፍል መልሷል። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ በአሁኑ በዚህ ዘመን ከስደት ጋር ቤቶችን ወንድሞችንና እህቶችንም እናቶችንም ልጆችንም እርሻንም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም ብሏል። እንግዲህ ይህችን 100 እጥፍ የምትለዋን አነጋገር በመጠቀም የብልጽግና ወንጌል አስተማሪዎች ክርስቲያኖች በዚህ ምድር 100 እጥፍ እንደሚባረኩ ማስረጃ አድርገው ያቀርባሉ። ነገር ግን አሁንም ክፍሉ ይሄ የመጽሐፍ ክፍል ይሄን እንደማይል አሁንም በሁለት ሙግት አሳያለሁ። የመጀመሪያው
ሲጀመር ክፍሉ ስለኛ አያወራም። ክፍሉ ስለኛ አይናገርም። ለምን ስንል ሁሉን ትተው የሚከተሉት ናቸው ይህን 100 እጥፍ ያገኛሉ የተባሉት። እኛ ደግሞ ሁሉን ትተን አልተከተልንም ፈጽሞ። ሚስታችንንም ትተን ልጆቻችንንም ትተን አባት እናትን ትተን አልተከተልንም። ሁሉን ትተው የተከተሉት ሐዋርያት ናቸው። ስለዚህ ክፍሉ ስለ እኛ አይናገርም። ለዚህም ደግሞ ማስረጃ አድርገን የምናቀርበው የዚህ ክፍል ተዛማጅ የሆነውን የማቴዎስ ወንጌል ምዕራፍ 19 ቁጥር 28ን ስንመለከት እንደዚህ ይላል። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ አላቸው ይለናል። ስለዚህ በ12ቱ ዙፋን ላይ ትቀመጣላችሁ የተባሉት ሐዋርያቱ እንጂ እኛ አይደለንም። ስለዚህ ፈጽሞ ይሄ ክፍል ለእኛ ሊጠቀስ አይችልም ማለት ነው። ሌላኛው የብልጽግና ወንጌል አስተማሪዎች ይህን ክፍል በመጥቀስ 100 እጥፍ እንባረካለን የሚሉበትን ሐሳብ ልክ የማይሆንበት ምክንያት የሐዋርያትን ሕይወት ስንመለከት ነው። የመጀመሪያዎቹን ክርስቲያኖች ሕይወት ስንመለከት ነው። ለምሳሌ በአንደኛ ቆሮንቶስ መልእክት ምዕራፍ 4 ቁጥር 9 ላይ ስንመለከት ጳውሎስ እንደዚህ ይላል። እነዚህ ሐዋርያት 100 እጥፍ ሲባረኩ አይደለም ያየ ነው። የብልጽግና አስተማሪዎች እንደሚሉት በ100 እጥፍ ተባርከው ተንደላቀው ሲኖሩ አይደለም ያየ ነው። ይልቁንስ ምንድን ነው ያለው? ለዓለም ለመላእክትም ለሰዎችም መጫወቻ ሆነናልና እግዚአብሔርም እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንዳደረገን ይመስለኛል ነው ያለው እንጂ ፈጽሞ 100 እጥፍ ተባርከው 100 ልጅ ሲኖራቸው 100 ሚስት ሲኖራቸው አናይም። ከመሰረቱ 100 እጥፍ የምትለው ቃል አጠቃቀም ለሀብት ብቻ የሚያገለግል አይደለም። በትክክል ክፍሉን ስንመለከተው 100 እጥፍ የሚለው ቃል አገላለጽ ለሚስትም ለልጅም ለእናትም ለአባትም የሚያገለግል ሆኖ እናገኘዋለን። ስለዚህ ከዚህ የተነሳ ክፍሉ ፈጽሞ እነሱ እንደሚሉት እንዳልሆነ ማረጋገጥ እንችላለን። ሌላው እነዚህ ትክክለኛ የመጽሐፍ ቅዱስን አተረጓጎም የሙጥኝ የማይሉ ስሁት የብልጽግና ወንጌል አስተማሪዎች እግዚአብሔር እንድንበለጽግ በገንዘብ የተተረፈረፈ እንድንሆን ሰጥቶ የመቀበል መርህ ዘርግቶልናል ብለው የሚጠቅሱት ክፍል የሉቃስ ወንጌል ምዕራፍ 6 ቁጥር 38 ነው። በዚህ ክፍል ውስጥ ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነና የተነቀነቀ የተተረፈረፈ መልካም መስፈሪያ በቅፋችሁ ይሰጣችኋል ስለሚል እግዚአብሔር ስንሰጥ የበለጠ መልሶ ይሰጠናል። ስለዚህ የመስጠት መርህ ዘርግቶልናል ይላሉ። ይህን መሰረት በማድረግም ዝሩ፣ ስጡ ሲሉ ይደመጣሉ። ሆኖም ግን አሁንም ይህ አመለካከት ከክፍሉ አውድ እና ከጠቅላላ አዲስ ኪዳናዊ ሰጥቶ የመቀበል መርህ አንጻር ልክ እንዳልሆነ እንመለከታለን። በመጀመሪያ አውዱን ስንመለከት ጌታችን ኢየሱስ በሉቃስ ምዕራፍ 6 ላይ ብዙ ዘርፈ ጉዳዮችን ተናግሯል። ከነዚህ መካከል ስለ መስጠት ያስተማረው አንዱና ዋነኛው ነው። በዚህ በሉቃስ 6:30 ላይ ለሚለምነን ሁሉ መስጠት እንዳለብን ይነግረናል። ስንሰጥ ደግሞ መልካም ላደረጉልን ብቻ እንዳላይደል በቁጥር 33 ላይ በግልጽ አስቀምጧል። መልሰው ይሰጡናል፣ የሰጠሁት ይመለስልኛል በማለት መሆን እንደሌለበትም ነግሮናል። ቁጥር 34 ላይ እስከ 35 ድረስ ስናነብ። ስለዚህ ስንሰጥ የምንሰጥበት ምክንያት ምን መሆን እንዳለበት ጌታ ግልጽ አድርጎታል። ስለሆነም ስንሰጥ እዚህ ምድር ላይ በጥፍ ይመለስልኛል ብሎ ማሰብ የዚህን ክፍል አውድ ሳያገናዝቡ መተርጎም ነው።
ሌላው ሁለተኛው አዲስ ኪዳናዊ ትክክለኛን የመስጠትና የመቀበል መርህ ስንመለከት የነዚህ የስጡ ዝሩ የሚሉት የብልጽግና ወንጌል አስተማሪዎች አስተታተብ ስህተት ሆኖ እናገኘዋለን። ምክንያቱም በመጽሐፍ ቅዱስ ማለትም በአዲስ ኪዳን ገጾች ላይ ስንሰጥ የሚመለስልን በዚህ ምድር ሳይሆን በሚመጣው ዘመን እንደሆነ በግልጽ አስቀምጠውልናል። ለምሳሌ ጌታ ኢየሱስ በፈሪሳዊ ቤት ተጋብዞ ሳለ ለጋባዡ የሰጠው ማሳሰቢያ እንዲህ ይላል። ክፍሉን ስናነበው የጠራውንም ደግሞ እንዲህ አለው፣ ምሳ ወይም ራት ባደረክ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩህ ብድራትም እንዳይመልሱልህ ወዳጆችህንና ወንድሞችህን ዘመዶችህንም ባለጠጎች ጎረቤቶችን አትጥራ። ነገር ግን ግብዣ ባደረክ ጊዜ ድሆችንና ጉንድሾችን አንካሶችንም እጉሮችን ጥራ። የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመልስልሃል ይለዋል። ስለዚህ አሁን የሚደረግ መልካም ስራ፣ በጎ ተግባር በጌታ ዳግመኛ መምጣት የሚመለስ እንደሆነ ይህ ክፍል ይጠቁማል። በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 እስከ 9 ስናነብ ስለ መዝራት በሚያወራበት ክፍል ላይ የተዘራው የሚታጨድበትን ሁኔታ ሲነግረን በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ነው የሚለው። ስለዚህ የሚታጨደው ጽድቅ ሲሆን ያ ማለት ዘላለማዊ ክብር ነው። ስለዚህ ዘላለማዊ ክብር ደግሞ በጌታ በኢየሱስ ክርስቶስ ዳግመኛ መምጣት የምናገኘው ነው። ሌላው ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ 21 ላይ ስናነብ እንዲህ ብሏል። ስንሰጥ መዝገባችን በሰማይ እንደሚሆን እንደሚሰበሰብ እንጂ ስንሰጥ ከፊቱ በተሻለ መዝገባችን በዚህ ምድር እንደሚኖረን በፍጹም አልነገረንም። እንደዚሁም ከዚህ በተጨማሪ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 17 እስከ 19 ላይ የተናገረውን ስናይ በአሁኑ ዘመን ባለጠጎች የሆኑትን ማድረግ ያለባቸውን ጢሞቴዎስን በሚመክርበት ክፍል ላይ በመልካም ስራ ባለጠጎች መሆናቸው የሚያካፍሉትና የሚረዱት መቼ እንደሚመለስላቸው ሲናገር በሚመጣው ዘመን እንደሆነ ይናገራል። ለዚያም ነው እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ ይላል። ስለዚህ እነዚህ ባለጠጎች ለሚመጣው ዘመን ነው መዝገብ የሚሰበስቡ። ስለዚህ የሚመለሰው በሚመጣው ዘመን ነው ማለት ነው። ስለዚህ የጠቀስኳቸው የመጽሐፍ ክፍሎች እዚህ ምድር ላይ ያለንን ቁስ ወይም ገንዘብ ስናካፍል ወይም ስንሰጥ የሚሰበሰብልን በሰማይ እንጂ እዚሁ በምድር መልሶ ወደኛ እንደሚመጣ ወይም እንደሚመለስልን አያመለክቱንም። ስለዚህ ይህ አስተሳሰብ፣ ይህ የብልጽግና ወንጌል አስተማሪዎች የስጡ አስተሳሰብ ኑፋቄ ነው ማለት ነው። ስለሆነም እነዚህ የገንዘብን መውደድና አፍቅሮተ ንዋይ የጨመደዳቸው የብልጽግና አስተማሪዎች ስጡ ወይም ዝሩ እያሉ የሚደመጡት መጽሐፍ ቅዱሳዊ መሰረት ኑሮ ሳይሆን የራሳቸውን ኑሮ ለማደላደልና የብልጽግና አምሮታቸውን ሊወጡ መሆኑ ልብ ሊባል ይገባል። አማኞችም ቅዱሳኖችም በሙሉ ገንዘብን እንድንወድ ከሚያደርግ ከዚህ አይነት መጽሐፍ ቅዱስ ከማያውቀው ሰማያዊውንና ዘላለማዊውን የወንጌል አጀንዳ ምድራዊ ከሚያደርግ አስተምሮ ራሳችንን ልንጠብቅ ይገባል። ክርስቶስ ስለኛ በመስቀል ላይ አንዱ ያደረገው አድራጎት በረከት ነው እንዳልነው፣ እርግማን ሆኗል እንዳልነው፣ አሁን ስለኛ የወሰደው ደግሞ ምንድነው? ስለ ድህነታችን ተሰቀለ። ክርስቶስ ኢየሱስ እኛ ድሃ እንዳንሆን ስለ እኛ በኃጢአት ምክንያት ያገኘንን ድህነት ሁሉ ስለ እኛ ድሃ በመሆን ከድህነት አውጥቶናል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና። የጌታችን የኢየሱስ ክርስቶስ ቸር ስጦታው ምንድን ነው ሲል ሀብታም ሲሆን በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። እኛ ጋር ብልጥግናው እንዲመጣ ስለ እኛ ድሃ ሆኗል።
ማቴሪያል ፕሮስፔሪቲ ደግሞ ለምን ሰዎች እንደሚያማቸው አይገባኝም። በነገር ሁሉ ደግሞ ክንዋኔ ውስጥ እንድትገባ በገንዘብ በንብረት በምትፈልገው ነገር ሁሉ መከናወን እንዲሆንልህ ክርስቶስ ስለአንተ ዕዳ ሆኗል። ክርስቶስ ስለ እያንዳንዳችን ዕዳ ሆኗል። ስለዚህ ድህነትን አልቀበልም ልትሉ ይገባል። ድህነት አይገባችሁም። ክርስቶስ ስለ እናንተ ከፍሏል። በሚያስፈልጋችሁ ነገር ሁሉ በገንዘብ ቢሆን በንብረት ቢሆን መከናወን ውስጥ ትገባል። ሌላው እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ የሚለው ጥቅስ ነው። እነዚህ ስስታቸውን ስግብግብነታቸውን ለመሸፈን ሲሉ የማይሸፈነው ሌላውን ትልቁን ነገር ትስብእቱ ስጋዊው መስቀሉንም መንፈሳዊውን ሰማያዊውን በረከትም መሸፈናቸው መደበቃቸው ይህ ስህተታቸውን ድርብ ያደርገዋል። አጣማሚዎች ናቸው። ሌላው እነዚህ ስሁት የብልጽግና ወንጌል አስተማሪዎች የሚጠቅሱት ክፍል ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ነው። ይህን ክፍልንም በመጥቀስ ይሄውና ክፍሉ ነጭና ጥቁር በሆነ አገላለጽ ባለጸጎች እንደሆንም ይናገራል በማለት ይጠቅሱታል። እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለሚል አውድን ያላገናዘበ ፍቺ በመስጠት ይህን ጥቅስ ለፈለጉት ዓላማ አጣመው ሲጠቅሱት እናዳምጣለን። ሆኖም ግን አሁንም ክፍሉን ከአውዱ አንጻር ስንመለከት እንዲሁም ጌታ ኢየሱስ ከመጣበት ዓላማ አንጻር ስንመለከት ይህ አስተሳሰባቸው ይህ መጽሐፍ ቅዱሳዊ እንደሆነ መመልከት መገንዘብ እንችላለን። ክፍሉ የሚያወራው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 15 ያለውን ክፍል የጻፈው በኢየሩሳሌም የሚገኙ ድሆች ክርስቲያኖች ለደረሰባቸው ችግር የቆሮንቶስ ቅዱሳን ማሰባሰብ ጀምረው የነበረውንና ያልጨረሱትን የገንዘብ መዋጮ ከዳር እንዲያደርሱት ለማሳሰብ ነው። ስለዚህ ጳውሎስ ይሄን የጀመሩትን በጎ ተግባር እንዲፈጽሙት ለማነሳሳት ሁለት ትልልቅ ምሳሌዎችን በማቅረብ ያሳስባል። የመጀመሪያዎቹ የመቄዶንያ ክርስቲያኖች ናቸው። ስለ ክርስቶስ የደረሰባቸው መከራ ጽኑ ነው፣ ደስታቸው ግን የላቀ ነበር። ድህነታቸው ብርቱ ነው፣ በተቃራኒው ልግስናቸው ደግሞ የበዛ ነበር። እነዚህ የመቄዶንያ ክርስቲያኖች እንደ አቅማቸው ብቻ ሳይሆን ከአቅማቸው በላይ እንደሰጡ ጳውሎስ ይነግረናል። ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ እድል ያገኙ ዘንድ ይለምኑ እንደነበርም ነግሮናል። ከሌላቸው ነገር ተቆርሰው እንደሰጡ ልክ እንደነዚህ እንደ መቄዶንያ ክርስቲያኖች እነዚህ የቆሮንቶስ ክርስቲያኖችም እናንተም ያላችሁን ተቆረሱ፣ እርዱ፣ ያሰባችሁትን ፈጽሙ በማለት በመልእክቱ ጳውሎስ የቆሮንቶስን ክርስቲያኖች ያነሳሳቸዋል። ሁለተኛው ምሳሌ ጌታችን ኢየሱስ ክርስቶስ ነው። እዚህ ጋር ጳውሎስ እስኪ እርሱን ተመልከቱት፣ እናንተ ባለጠጎች እንድትሆኑ ባለጠጋው እርሱ ድሃ ሆነ ይላቸዋል። እዚህ ጋር ግን መመልከት እና ማስተዋል ያለብን ጌታ ኢየሱስ ድሃ የሆነው እኛን በሀብትና ንብረት ወይም ደግሞ ምድራዊ ቁስ ሊያበለጽገን ነው ወይ የሚል ጥያቄ መጠየቅ አለብን። እውነት ነው ወይ? በፍጹም አይደለም። ምክንያቱም ጌታ ኢየሱስ የመጣው ለሁሉም ሰው ነው። አመጣጡም ሁሉን ተኮር ነው። ስለዚህ ድሃ የሆነው ለሁሉም ሰው ብልጽግና ነው ማለት ነው። እሺ ይሄ ከሆነ ሁሉም ሰው የሀብትና ንብረት ድሃ ነው ማለት ነው? በፍጹም ሁሉም ሰው የሀብት ወይም የገንዘብ ድሃ አይደለም። ምክንያቱም እንደምናውቀው የተትረፈረፋቸው መጣ ያጡ ብዙዎች አሉ። እነዚህን ሰዎች ታዲያ ባለጠጋ ያደርጋል ካልን ካላቸው ላይ ሊጨምርላቸው ነው ማለታችን ነው ወይስ ደግሞ ጌታ ኢየሱስ የመጣው ወይም ደግሞ ጌታ ኢየሱስ ድሃ የሆነው ለሀብታሞች አይደለም ለድሆች ብቻ ነው ማለታችን ነው? በፍጹም። ስለዚህ ጌታ ኢየሱስ ሁላችንን ባለጸጋ ለማድረግ ከሆነ ድሃ የሆነው ሁላችን የገንዘብ ድሆች አይደለንም ማለት ነው።
ታዲያ ሁላችን ድሃ የሆንበት ነገር ምንድነው? እርሱም ድሃ የሆንበት ነገር የህይወት ድህነት ነው። ጌታ ኢየሱስ ድሃ የሆነው ሰው ሁሉ የሌለውን ሰጥቶ ባለጠጋ ለማድረግ ነው። ሰው ሁሉ የሌለው ደግሞ ህይወት ነው። ምክንያቱም ሰው ሁሉ ሙት ነው። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሏል። ለሙት ደግሞ የሚያስፈልገው ህይወት ነው። ስለዚህ ሁላችን አንድ የሚያደርገን ድህነት የህይወት ድህነት ነው። ሀብታሙ፣ ድሃው፣ በሽተኛው፣ ጤነኛው፣ ዝነኛው፣ የማይታወቀው ሁሉም ሰው ሙት ነበር በክርስቶስ ካላመነ። ስለዚህ ጌታ ኢየሱስ ድሃ የሆነው በህይወት ሊያበለጽገን ነው። በብልጽግና አስተምሮ የተሳለው ክርስቶስ ምን አይነት ክርስቶስ? ራሳችሁን በመካድ መስቀሉን ተሸክማችሁ ተከተሉኝ የሚለው የተሰቀለው ክርስቶስ አይደለም። ስለዚህ መስቀሉን የመበልጸጊያ መንገድ ሚንስ ማድረግ ወይም ደግሞ የመስቀሉን ግብ መበልጸግ እንደሆነ መፈወስ እንደሆነ ይህን እንደዚህ አድርጎ ማስተማር የተሰቀለውን ክርስቶስን ማዋረድ ነው ለኔ። ሌላኛው በገንዘብ በሀብት በምድራዊ ቁስ ነው ባለጠጎች ሊያደርገን ድሃ የሆነው ጌታ ኢየሱስ ከተባለ አማኝ በሙሉ መበልጸግ አለበት ማለት ነው። ይሄ ደግሞ የሚያስደነግጥ ነገር ነው። ምክንያቱም ይሄን አስተሳሰብ የሚያፈርሰው የኢየሩሳሌም ድሆች ራሳቸው ለምን ድሃ ሆኑ የሚለው ሐሳብ ነው። አማኝ በሙሉ ባለጠጋ መሆን አለበት ከተባለ ለምንስ ቆሮንቶስ ሰዎች የኢየሩሳሌም ሰዎች እንዲረዱ ጳውሎስ ያነሳሳቸዋል? ስለዚህ ለእነርሱም ሰርቶ ልናየው ይገባ ነበር። ከዚህ የተነሳ ብልጽግና እያለ ያለው ጳውሎስ የህይወትን እንጂ ምድራዊ ቁስን ምድራዊ ብልጽግናን ማለት አይደለም። ከዚህ በመነሳት ይህንን ክፍል ጠቅሶ ለምድራዊ ብልጽግና ያወራል ማለት ስህተት ነው። ምናልባት እዚህ ላይ በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 12 ላይ ያለው ሐሳብ ተጠቅሶ በሁሉ ነገር ባለጠጎች ያደርጋችኋል ይሌለ ሊባል ይችላል። አዎ ያ ክፍል የሚያወራው ስለ ገንዘብ ባለጠግነት። አዎ የምንሰጠው ነገር እንደሚያበዛ ይናገራል። ለሚሰጡ ሰዎች እንዲሰጡ እግዚአብሔር ይሰጣል። ይህም ቢሆን ግን ዝም ብሎ ባለጠግነት የለም፣ ከሰማይ የሚወርድ ነገር የለም። ነገር ግን ይህም ክፍል ቢሆን ለሁሉ ክርስቲያን የሚሆን መርህ ነው ተብሎ ሊጠቀስ ፈጽሞ አይገባውም። አዎ እግዚአብሔር ባለጠጋ ያደርጋል፣ ነገር ግን ሁሉንም ሰው ባለጠጋ ያደርጋል የሚል መርህ ካደረግን ግን ተሳስተናል። ስለዚህ ከነዚህ ሐሳቦች በመነሳት ይህን ክፍል በመጥቀስ የብልጽግና አስተማሪዎች እንደሚሉት መረዳትና መገንዘብ ፈጽሞ የተሳሳተ አመለካከት ነው። እግዚአብሔርን ከማያስመስል ልዩ ወንጌል መሸሽ ያስፈልጋል። ይሄ ትበለጽጋላችሁ የሚል ልዩ ወንጌልም ከጌታችን ከኢየሱስ ክርስቶስ ትምህርት የማይስማማና የሚጻረር ነው። እግዚአብሔርን ከመምሰል የሚያጎድል ነው። ስለዚህ ከዚህ ከተጣመመ የመጽሐፍ ቅዱሳዊ ትርጉም ራሳችንን ልንጠብቅ ይገባል። ሌላው የብልጽግና ወንጌል አስተማሪዎች የሚጠቅሱት የመጽሐፍ ክፍል በሶስተኛ ዮሐንስ መልእክት ቁጥር 2 ላይ የሚገኘው ሐሳብ ነው። ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ ጸልያለሁ ይላል። ይህንም ክፍል በመጥቀስ የብልጽግና አስተማሪዎች ክርስቲያኖች በነገር ሁሉ እንደሚሳካላቸው ማስረጃ አድርገው ያቀርባሉ። አሁንም በሁለት ሙግት ይህ የጠቀሱት የመጽሐፍ ክፍል እነርሱ እንደሚሉት እንዳላይደል በዚህው የመጽሐፍ ክፍል አውድና ዮሐንስ በአንደኛ ዮሐንስ መልእክት ከጠቀሰው የጸሎት መርህ አንጻር መሞገት እፈልጋለሁ። በመጀመሪያ ከጠቅላላ የመልእክቱ ሐሳብ አንጻር ስናየው ዮሐንስ ይህን መልእክት የጻፈው ለጋይዮስ ነው። ጋይዮስን በሁለት መልኩ ገልጾታል። በእውነት የቆመ ወንድም ነው። ደግሞም የሚያገለግሉ በየቦታው እየተዘዋወሩ የሚሰብኩ አገልጋዮችን በእንግድነት የሚቀበል የሚያስተናግድ ፍቅር የተገኘበት ወንድም ነው።
ይህን ጋይዮስን አሁንም ይበልጥ ይህን አገልግሎቱን አጠናክረው እንዲቀጥል፣ እንግዶችን እንዲቀበል፣ ከእውነት ጋር አብረው የሚሰሩትን ሰራተኞች እንዲያስተናግድ ሲመክረው እናያለን። ከዚህም በተጨማሪ ጋይዮስ ያለበትን አጥቢያ ያለውን ዲዮጥራጢስ የተባለውን የቤተ ክርስቲያን ሽማግሌ የሚያደርገውን አይነት ድርጊት እንዳያደርግ ይልቁንም ደግሞ በጎ የሆነውን እንዲመስል እውነት የመሰከረችለትን እኛም የመሰከርንለትን ያለውን ድሜጥሮስን እንዲመስል ሲያሳስበው እናያለን። ስለዚህ ይህን የክፍሉን ሐሳብ ስንመለከት በነገር ሁሉ እንዲሳካልህ የሚለው ሐሳብ ጠቅላላ አገልግሎቱን እንደሆነ መረዳት እንችላለን። ሌላው ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ላይ የጠቀሰው አንድ የጸሎት መርህ አለ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል ይላል። እንግዲህ የሶስተኛ ዮሐንስ መልእክት ጻፊ ዮሐንስ ነው። ይህንም አንደኛ ዮሐንስ መልእክትን የጻፈው እርሱ ነው። በዚህ በአንደኛ ዮሐንስ መልእክቱ ላይ የጸሎት መርህ አስቀምጧል። ምንድን ነው የጸሎት መርሁ? የጸሎት መርሁ እንደ ፈቃዱ አንዳች ብንለምን ይሰማናል የሚል ነው። ነገር ግን የብልጽግና ወንጌል አስተማሪዎች በነገር ሁሉ እንዲከናወንልህ የሚለውን ቃል በመጥቀስ በነገሮች ሁሉ ይሳካልናል የሚለውን አስተሳሰብ ስንመለከት እንደሚታወቀው ክፍሉ የጸሎት ክፍል ነው። ስለዚህ ፈጽሞ ራሱ ዮሐንስ ከጻፈው የአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 የጸሎት መርህ ጋር የሚጋጭ ሆኖ እናገኘዋለን። ከዚህ የተነሳ ፈጽሞ ይህ ክፍል የብልጽግና ወንጌል አስተማሪዎች እንደሚሉት እንዳላይደል መገንዘብ እንችላለን። መጽሐፍ ቅዱስም አናሎጂ ይጠቀማል፣ በጉዞ ይጠቀማል። በቃ ረጅም አድካሚ ጉዞ፣ የተለያየ ነገር የምንለማመድበት፣ የተለያየ ነገር የምናገኝበት፣ በተለያየ ነገር ውስጥ የምናልፍበት አንድ ረጅም ጉዞ አስቡ። ይሄ ጉዞ ደግሞ የሰልፍ ፉልፊልመንት ጉዞ አይደለም። ይህንን ጉዞ ስንጀምር በክርስቶስ ኢየሱስ በማመን ይህንን ጉዞ ስንጀምር ሮሜ 8 እንደሚያስረዳን ወይም ደግሞ ዕብራውያን መጽሐፍ እንደሚነግረን ይህንን ጉዞ ስንጀምር ሰልፍ ፉልፊልመንትን አስበን ላይፍ ኢንጆይመንትን አስበን አይደለም የጀመርነው። ይሄ የማንኛውም ሰው ፕላን፣ የማንኛውም ሰው እቅድ፣ የማንኛውም ሰው ግብ ሊሆን ይችላል። ህይወትን በዚህ መልኩ መጽሐፍ አይስልልንም። ስለዚህ መንገዳችን የሰልፍ ፉልፊልመንት እና ኢንጆይመንት አይደለም፣ እንደማያምኑ ሰዎች ማለት ነው። ግብ አለ፣ ዓላማ አለ ከፊታችን የተቀመጠ። ኢየሱስ ክርስቶስ መከራን በመስቀል ታግሶ ከፊቱ ስላለው ደስታ የሚለን ለዚህ ነው። ኢየሱስ ክርስቶስን ገቨርነር ይገዛ ይቆጣጠር የነበረ ግብ ስለነበረ ለዛ ግብ ራሱን ነፍሱን አሳልፎ እስከ መስጠት ድረስ ታመነ ነበር። ስለዚህ እኛም ያለውን ጆርኒ መንፈሳዊ ጉዞ ጀምረናል። ይህ ጉዞ የሚያልቀው ኢየሱስ ክርስቶስ በደረሰበት ፍጻሜ የከበረ ፍጻሜ ነው። ሮሜ ምዕራፍ 8 ቁጥር 29 ላይ የእግዚአብሔርን ፕራዮሪቲ ይነግረናል። እግዚአብሔርን ሐሳብ እንግዲህ የሮሜ መጽሐፍ ምንድነው? ከፕሮቪዥን ከእግዚአብሔር አቅርቦት ከእግዚአብሔር ፕሮቪዥን ይልቅ ሳንቲፊኬሽን ለእግዚአብሔር ቫልዩ አለው። ስለዚህ ሮሜ 8:29 ላይ ሁሉ ለበጎ ይሆናል የሚለን ስለኛና ለኛ በሆነ ነገር አይደለም። እዛው ቁጭ ያደረገልና መጽሐፍ ሁሉም ሰው ወይም ደግሞ በክርስቶስ ኢየሱስ የሚያምን ይሄንን ጉዞ የጀመረ ሰው ክርስቶስን እንዲመስል፣ ክርስቶስን ሲመስል ደግሞ ክርስቶስ በወንድሞች መካከል በኩርነቱ ይጸናል። ስለዚህ ሰዎች ክርስቶስን ለመምሰል ትራንስፎርምድ ለመሆን ሲባል ኮምፎርት ማይሰጡ ነገሮችን እግዚአብሔር አለው ይፈቅዳል ማለት ነው። ሁሉን ለበጎ ኦርኬስትሬት አድርጎ ማለት ምንድነው? ችግሮችን ወደ መልካም ማጣትን ወደ ማግኘት ይለውጣል አይደለም የሚለው ክፍሉ። ሁሉም ነገር መከራውም፣ ስቃዩም፣ ችግሩም፣ ሞትም ሁሉም ነገር ክርስቶስን እንድንመስል የራሱ የሆነ ኮንትሪቢዩሽን አለው ነው የሚለው። ለበጎ ይሰራል ማለት። ስለዚህ እግዚአብሔርን ፕራዮሪቲ ይነግረናል። እግዚአብሔር ክርስቶስን የሚመስል ፌስ ኮሚኒቲ፣ ክርስቶስን የሚመስል ማህበረሰብ መፍጠር እንጂ መለወጥ ማደስ እንጂ በምቾት በድሎት እዚህ ምድር ላይ አሁንና እዚህ የሚኖር ሰው አይደለም። ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ስለ እነዚህ አጣማሚዎች ሲናገር፣ ስለ እነዚህ ሐሰተኞች ሲናገር እንደዚህ አለ። ሁለተኛ ጴጥሮስ 3:16
በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትን ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ አለ። የስግብግብነት ወንጌል ሰባኪዎች ስግብግቦች፣ ገንዘብ ፈላጊዎች፣ ገንዘብ ወዳጆች፣ ለገንዘብ ገንዘብ የማይጠግቡ መሆናቸውንና ቃሉ የማይለውን አስገድደው አጣመው ሊያስብሉ የሚሞክሩ መሆናቸውን እንወቅ። አሳቾች ናቸው። ቃሉን አጣማሚዎች ናቸው። ቃሉን እንደሚያጣምሙ ያለው ቃሉን እንደሚያሰቃዩት፣ እንደሚጨፈልቁት እንደማለት ነው። የሐሰት አስተማሪዎች፣ እነዚህ የስግብግብነት ወንጌል አስተማሪዎች ቃል አጣማሚዎች ናቸው። ቃል አሰቃዮች ናቸው። ቃል ጨፍላቂዎች ናቸው። ከእንደዚህ አይነት ሰዎች እንጠንቀቅ፣ እንራቅ። ብልጽግና ወይም ገንዘብ በራሱ እኩይ አይደለም። ሀብት ወይም ንዋይ በራሱ ክፉ አይደለም። ይሁንና ገንዘብን መውደድ የክፋት ሁሉ ስር እንደሆነ፣ ገንዘብ የሰዎችን ሁለንተና ለመቆጣጠር እና ሰዎችን ከእግዚአብሔር መንገድ ለመንጠቅ ብርቱ ጉልበት እንዳለው መጽሐፍ ቅዱስ በግልጽ ያስተምራል። ጳውሎስ በመልእክቱ ባለጠጋ ለመሆን የሚፈልጉ ሰዎችን በብርቱ ገስጿል። ባለጠጋ ለመሆን የሚፈልጉ ሰዎች በጥፋት ማለትም በሚጎዳ ምኞትና በፈተና ወጥመድ ይወድቃሉ። እንዲያውም አንዳንዶች ባለጠግነትን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወግተዋል ይላል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11። ባለጠጋ ለመሆን መመኘትና መጓጓት ኑሮዬ ይበቃኛል የሚለውን አዲስ ኪዳናዊ እሴት ከመጻረሩም በላይ በሁለቱ መካከል መሰረታዊ ልዩነት እንዳለ ይገልጻል። የክርስቶስ ወገን የሆኑ ሁሉ የትኛውን እሴት መከተል እንዳለባቸው መምረጥ ይኖርባቸዋል። ጳውሎስ እግዚአብሔርን መምሰል ኑሮዬ ይበቃኛል ከሚለው ጋር ሲያነጻጽር ባለጠጋ ለመሆን መፈለግን ራስን በብዙ ስቃይ ከመውጋት ጋር አነጻጽሮታል። ባለጠጋ ለመሆን መፈለግ ራስን ለፈተና ወጥመድ ምቹ አድርጎ ማቅረብ ነው። ኑሮዬ ይበቃኛል ማለት እጅግ ማትረፊያ ነው። መላው አዲስ ኪዳን ባለን ነገር ረክተን እንድንኖር ያስተምራል። አዲስ ኪዳን ትልቅ ትርፍ ወይም እሴት ነው የሚለው ባለን ነገር ረክቶ መኖርን ነው። ይህንን ነው ጳውሎስ እውነተኛ መንፈሳዊነት ወይም እግዚአብሔር መምሰል የሚለው። የዚህ ዓለም ሰዎች የሚፈልጉትን መፈለግ ወይም የዚህ ዓለም ሰዎች ለሚጋደሉለት ነገር መጋደልና ለሚሰባበሩለት ነገር መሰባበር ክርስቶሳዊም መንፈሳዊም አይደለም። የምንኖርበት ኑሮ ይበቃኛል ማለት ልንማር ይገባልና።